አሰላሙ አለይኩም ወረህመቱላህ። እስኪ ከብዙዎቹ የክርስቲያን መጽሐፍት አንዱን ላሳያችሁ። እሱም ሰይጣን ቤተ ክርስቲያን ላይ ገብቶ እንደሚያገለግል ማለት ነው። ማስረጃ ተመልከቱ። አምረ ማርያም እንደዚህ ይላል። ዳግመኛም እንጨት ይለቅም ዘንድ አዘዙትና 100 ሰዎች መሸከም የማይቻላቸውን በአንድ ጊዜ አመጣላቸው። መነኮሳቱም አይተው አምላክን የወለደች እመቤታችንን አመሰገኑ። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለህ አሉት። እሱ ግን ካልበቃችሁ ልቦናችሁ ያዘዘውን አጨምር ዘንድ እዘዙኝ አላቸው። የዚያችም አገር ሰዎች እርስ በእርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነን ነበር፣ ዛሬ ግን ደስ አለን። እመቤታችን እንደ ባሪያ ያገለግላችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናል ተባባሉ ይላል። ስለዚህ ሰይጣን ቤተ ክርስቲያን ውስጥ ገብቶ ምን ያደርግ ነበረ? እንጨት ይለቅም ያስፈጭም ነበረ ማለት ነው። ሰዎችን ያሳርፋቸው ነበረ። ሰይጣን ያገለግላቸዋል የሚለውን ያዙልኝ። ወሰላሙ አለይኩም።